ጥጋቤ የህፃናት ቀዶ ህክምና ስፔሻሊስት 5 አመት የህፃናት ቀዶ ህክምና በመማርና በመስራት ከ2 አመት በላይ ሙሉ በህፃናት ቀዶ ህክምና ስፔሻላይዜሽን አገልግያለሁ ማለት ነው። እንግዲህ የህፃናት ቀዶ ህክምና በኢትዮጵያ ከተወሰኑ አመታት በፊት በአንድና በሁለት የህፃናት ቀዶ ህክምና ስፔሻሊስት እና ሰብ ስፔሻሊስት ባለሙያዎች ሲሰጥ ነበር። ከተወሰኑ አመታት በኋላ ወደ 4-5 እንደዚህ አደጉ እንደ ሀገር ማለት ነው። ያ ማለት የሀገሪቱ ሁሉ የህፃናት ቀዶ ህክምና ኬዝ ያላቸው በሽተኞች ወደ ጥቁር አንበሳ ሆስፒታል ነበር የሚላኩት። በቁጥር አናሳ ውስን ሐኪሞች የሚገኙት ጥቁር አንበሳ ሆስፒታል ነበር። የሀገሪቱ ሁሉ ኬዝ የሚሄደው ወደ ጥቁር አንበሳ ሆስፒታል ነበር ማለት ነው። በጣም ብዙ ኬዝ ስለሆነ ያለው አንድና በሁለት ሐኪሞች ማኔጅ ማድረግ አስቸጋሪ ነው። ስለዚህ በጣም የነበረው ወረፋ ብዙ ነበረ። ወረፋው ብዙ ነበር። 2 አመት እስከ 5 አመት እንደዚህ የሚጠብቁ በሽተኞች ነበሩ። ያ የሚያመጣው የራሱ የሆነ ተጽዕኖ አለው። በሽታው እድገቱ መጨመር፣ ሳይኮሎጂካሊ ቤተሰብ መረበሽ እና ብዙ ነገሮች አሉትና ከተወሰኑ አመታት በኋላ በቁጥር በዛ ወደ 4-5 ቢሆንም እሱም ጥቁር አንበሳ ነበር የሚሰጠው። ያን ያክል የህፃናት ቀዶ ህክምና ችግርን አድሬስ በሚያደርግ ልክ ነው ማለት አይቻልም። ከተወሰኑ አመታት በኋላ ጀምሮ እንግዲህ የህፃናት ቀዶ ህክምና ስፔሻላይዜሽን ስልጠና በጥቁር አንበሳ ሆስፒታል መሰጠት ጀመረ። ከዛ በኋላ ቁጥሩ በደንብ እየጨመረ መጣ ማለት ነው። አሁን ወደ 30 እና ከዛ በላይ ሆነናል ማለት ነው እንደ ሀገር። የህፃናት ቀዶ ህክምና በአዲስ አበባ በአብዛኞቹ ሆስፒታሎች እና በክልል ዋና ከተሞች በተወሰኑ ከተሞች አትሊስት አንዳንድ ስፔሻሊስት የህፃናት ቀዶ ህክምና ስፔሻሊስት እና ሰብ ስፔሻሊስት ባለሙያ አለ ማለት ይቻላል። ቁጥራችን ይጨምር እንጂ በሁሉም ህክምና ማዕከላት ሐኪሞች ባሉበት ቦታ ስታንዳርዱን የጠበቀ ኮምፕሬሄንሲቭ ወይም ደግሞ የተሟላ አገልግሎት እየተሰጠ ነው ማለት አይቻልም። ምክንያቱም የህፃናት ቀዶ ህክምና ትንሽ ዲማንዲንግ ነው። በጣም ብዙ ነገሮችን ይጠይቃል። መልቲዲሲፕሊናሪ ቲም ይጠይቃል። ፋሲሊቲ፣ ኢንፍራስትራክቸር እድገትን ብዙ ነገሮች ይጠይቃል እና የተወሰነ ኮምፕሮማይዝ ተደርጎ የተወሰኑ አገልግሎቶች ይሰጣሉ። ግን ስታንዳርዱን የጠበቀ የተሟላ አገልግሎት እየተሰጠ ነው ማለት ግን አይቻልም። አክቹአሊ የህፃናት ቀዶ ህክምና ከሀገርም አልፎ እንደ አህጉርም ገና እያደገ የመጣ ሙያ ዘርፍ ነው። ህፃናት ቀዶ ህክምና አዲስ ከተወለዱ ወይም ጨቅላ ህፃናት ጀምሮ እስከ 18-21 አመት ነው የህፃናት ቀዶ ህክምና አገልግሎት የሚባለው ማለት ነው በትርጉም ደረጃ። ልዩነቱ ምንድነው? አንድ ጨቅላ ወይም አንድ ህፃን ልጅ እንደ አዋቂ በሽታውን መግለጽ እንደዚህ ምናምን አይችልም። ራስሽ ባለሙያው ነው ብዙ ነገሮችን ካለው እውቀት እና ስኪል እና ልምድ በመጠቀም ባለሙያው ያን ነገር በደንብ ሊሆኑ የሚችሉትን ነገሮች አዳምረው በሽታውን መድረስና ሊሆን ይችላል ከፍተኛ ግምት የሚሰጥባቸውን በሽታዎች ወይም ደግሞ ዲያግኖሲስ ተጨማሪ ምርመራዎችን አድርጎ መለየት ያስፈልጋል ማለት ነው። አንደኛው ያው ህፃናት ወይም ጨቅላ ህፃን ወይም ደግሞ ህፃናት በሽታቸውን በደንብ ዲፋይን አድርገው መናገር ወይም ደግሞ ይሄ ነው ብለው መናገር ማስረዳትም አይችሉም። ቀዶ ህክምናውን ስናይ ህፃናት ከትልቅ ወይም ደግሞ ከአዋቂ ሰው ኮምፕሊትሊ የተለዩ ፍጡር ናቸው የምንለው እኛ አሁን በሳይንሱ children are not little adults እንለዋለን። ያ ማለት አንድ ህፃን የትልቅ የአዋቂ ሰው ትንሽ ሳይሆን ራሳቸውን የቻሉ ፍጡር እንደሆኑ ነው መወሰድ ያለበት። ምክንያቱም የንጥረ ነገር ፍላጎታቸው፣ የግሉኮዝ ፍላጎታቸው፣ የፈሳሽ ፍላጎታቸው፣ የሙቀት ብዙ ነገሮቹ ኮምፕሊትሊ ከአዋቂ ሰው ይለያል። መሰረት ባደረገ መልኩ ነው ማለት ነው አንድ ሐኪም ወይም ደግሞ የጤና ባለሙያ ህፃናትን እንደ ልዩ የራሳቸው ዩኒክ ወይም ደግሞ የተለየ ባህሪ እንዳላቸው የተለየ ፍላጎት እንዳላቸው ነው እንጂ ለምሳሌ 20 ኪሎ ህፃን ከ40 ኪሎ ወይም ከ50 ኪሎ ትልቅ ሰው ጋር ወይም አዋቂ ሰው ጋር ወዳድሮ
የዛን ግማሽ ወደ ህፃን ማድረግ ምናምን አይቻልም። የራሳቸው የሆነ ፍላጎት አላቸው። የራሳቸው የሆነ የእያንዳንዱ ነገር ፍላጎት በራሳቸው ኪሎና መጠልቅ የራሱ የሆነ ፎርሙላና ካልኩሌሽን ያለው ነው። ሌላው ወደ ኦፕሬሽኑ ስንመጣም በጣም ቲሹአቸው ትንንሽ ከመሆናቸው አንጻር በጣም ዴሊኬት የተለየ ጥንቃቄን የሚጠይቅ ማደንዘዣው እንደዚህ በጣም ጥንቃቄ የሚጠይቅ የተሻለ የማደንዘዣ ባለሙያዎች ልምድ ያላቸው ባለሙያዎች ስፔሻሊስቶች የሚያስፈልግበት ነርሲንግ ኬሩን በጣም ዲማንዲንግ የሆነ የደም ስራቸውን ማግኘት ራሱ ትልቅ እና ከባድ ነው። አንድን አዲስ የተወለደ የአንድ ቀን ልጅ ኦፕሬሽን ማድረግ በዛ ብቻ ሲታሰብ ምን ያክል አንዲት እናት ያን ህፃን ለማቀፍ ልምድ የሌላት እናት እንደምትቸገረው እናውቀዋለን በአካባቢያችን። ያን ህፃን ኦፕሬሽን ማድረግ ደግሞ ምን ያክል አስቸጋሪ ሊሆን እንደሚችል መገመት አይከብድም። በጣም ዴሊኬት የሆነና ጥንቃቄን የሚጠይቅ የሙያ ዘርፍ ነው ማለት ነው። የህፃናትን ማከም በጣም እንግዲህ ከአዋቂ የሚለየው እንግዲህ በጣም ዲሌይ ሆኖ በጣም በሽታው ተሰረጫጭቶ ወይም ደግሞ ኢንፌክሽኑ በጣም ጨምሮ ምናምን ይመጡና ከዛ በኋላ ቤተሰቦች ብዙ ጊዜ ወላጆች ሚድን አይመስላቸውም። ያን ኦፕሬሽን ሰርተን መጨረሻ ላይ ሲድን የሚሰማን ስሜት ትልቅ ነው። በጣም እንትን ነው። በቃ ያው እኛ ቤዚክሊ ምንድነው ልጁ አለ፣ ከዛ እናቱ አባት አለ፣ ቤተሰብ አለ፣ ከሁሉም ሰው ጋር ነው የምናወራው ስላለው ነገር ምናምንና ብዙ ጊዜ ኢሞሽናሊ በጣም አታችድ ነው የምንሆነው። ስለዚህ ብዙ ናቸው እንግዲህ አንድ ነገር መጥቀስ ያስቸግራል። በጣም ብዙ ምክንያቱም እንዳልኳችሁ በቃ ሀገራችን ገና የህፃናት ቀዶ ህክምና እድገቱም እንትኑም ብዙ ስላልሆነ ምሰሪው የተለያዩ ነገሮች በቃ በቤተሰብ ዘንድ ተስፋ ቆርጠው ብዙ በቃ ይሆናል ብለው ምናምን አይደለምና ከዛ ግን እኛ ከፈጣሪ ጋር የምንሰራው ነገር ተሳክቶልን ብዙ ነገሮች እናያለንና በጣም ብዙ ነገር ነው። በተለያየ ሲስተም በተለያየ እንግዲህ ከአንጀት አፈጣጠር ጋር ተያይዞ ሰገራ መውጫ አፈጣጠር የሌላቸው ብዙ ነገር የሽንት ትቦ ኩላሊት ችግር ምናምን ብዙ የምንሰራቸው ነገሮች አሉ። በጣም ኬዞቹ በጣም ብዙ ናቸው። እንግዲህ የህፃናት ቀዶ ህክምና ከጽንስ ጀምሮ ታውቃሉ። አንድ የተወሰኑ ኬዞች ጀነራሊ ኬዞቹን ምን ብለን መክፈል እንችላለን? ከአፈጣጠር ጋር የሚመጡ ወይም ኮንጀንታል የምንላቸው፣ ዲቨሎፕመንታል የምንላቸው ወይም ከእድገት ጋር ተያይዘው የሚመጡና አኳየርድ ወይም ደግሞ እንደ አዋቂ ሰው የሚከሰቱ የቀዶ ህክምና ችግሮች ብለን መክፈል እንችላለን። ይህ ኮንጀንታል የሆኑ ችግሮች ገና አንድ እናት ስትጸንስ ጀምሮ እርግዝና ክትትል ላይ ከ20ና ከ18 እስከ 24 ምናምን ባሉት ሳምንት ውስጥ አንዲት እናት አልትራሳውንድ ይሰራላታል። ያው በእኛ ሀገር ብዙ እናቶች ያሰራሉ ማለት ብሎ መናገር ላይቻል ይችላል። ነገር ግን በደብሊውኤችኦ ስታንዳርድ አንዲት እናት ከ18 እስከ 24 ሳምንት ባለው የጽንስ ጊዜ አንድ አልትራሳውንድ ያስፈልጋታል ብሎ ይመክራል። በዛ መሰረት የሚታወቁ የአፈጣጠር ችግሮች አሉ። ከዛ ጀምሮ ከማህፀንና ከፌቶ ማተርናል የማህፀንና ጽንስ ስፔሻሊስት ሐኪሞች ጋር በመነጋገር የምናያቸው የቀዶ ህክምና ችግሮች አሉ። ከዛም ከተወለደ በኋላ ህፃኑ የምናያቸው የቀዶ ህክምና ችግሮች አሉ። የተለያዩ የሰውነታችን ክፍሎች የሚከሰቱ ውጫዊ የሆኑ ችግሮች ይኖራሉ፣ የሚታዩ በአይን ወይም ደግሞ ውስጣዊ የሆኑ በምርመራና አንዳንድ ምልክቶች ይኖሩና ከዛ በምርመራ የሚታወቁ የቀዶ ህክምና ችግሮች ይኖራሉ። እሱ እንግዲህ ከጭንቅላት እስከ እግር ያካትታል ማለት ነው። የሰውነታችን ክፍል የሚታዩና በውስጥ ያሉ ቀዶ ህክምና ችግሮች ብለን ልናየው እንችላለን። በጣም ኮመን የምንላቸው እንግዲህ ወይም ደግሞ አሳሳቢ የሚባሉ ችግሮች ላይ ልናተኩር እንችላለን። ለምሳሌ አንዲት እናት እንደተወለደ አንድ ህፃን በስርዓቱ መጥባት ካልቻለ፣
የሚያስታውከው ከሆነ ሶሱ የአንጀት ያፈጣጠር ችግሮች ሊኖሩት ይችላል። የጉሮሮ አለመፈጠር ወይም ደግሞ የጥበት ችግር ሊሆን ይችላል። አንጀት በትክክለኛው አፈጣጠር ወይም ደግሞ በትክክለኛ ቦታ አለመኖር ሊሆን ይችላል። የአንጀትና የሽንት ፊኛ ወደ ውጭ ወጥቶ መፈጠር ሊሆን ይችላል። ብዙ ናቸው። እንደዚህ ብሎ መናገር በጣም ብዙ ስለሆኑ በእያንዳንዱ ሲስተም ማለት ነው በእኛ እንግዲህ በሳይንሱ እያንዳንዱ ሲስተም ሄድ ኤንድ ኔክ የምንለው አለ። ከዛ ቀጥሎ ጃይ፣ ከዛ ቼስት፣ ካርዲዮቫስኩላር፣ ሬናል፣ ጀኒቶ ዩሪናሪ ወይም ደግሞ መስክሎስኬሌታል በጣም ብዙ በሁሉም ሲስተም የተለያዩ አይነት ችግሮች ሊኖሩ ይችላሉ።